ደግሞ ተጀመረ። አሁንም ደግሞ ስለ አንድ አምላክ ሊሰበክ ነው ማለት ነው ብለህ ዝም ብሎ የሆነ እየተንፈሰፈስ አይደለም የምትሰማው። የጥበቃ ስራ እኮ ይሰራል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ያምናሉ ይንቀጠቀጡማል ስለሚል የማንቀጥቀጥ ስራ እኮ እየሰራን እኮ በሰማይ በምድር ያለ የአጋንንት መንጋ የክፋት መንፈሳውያን ሰራዊት ጠቅላላ እያንቀጠቀጥን እኮ ነው። አንድ ነው ስትል እሱ ላችን ሌላ ሄዳችሁ እኮ ይላል፣ ሌላ ሄዳችሁ እኮ ይላል። ካንቀጠቀጥን በኋላ ሌላውን እንቀጥላለና የጥበቃ ስራችንን ከሰራን በኋላ በሰማይ በምድር ያለ የአጋንንትን መንጋ ከረበሽን በኋላ መግቢያ መውጫ ካሳጣን በኋላ ግራ ካጋባነው በኋላ ካንቀጠቀጥነው በኋላ ከዛ ሌላው ይመጣል። ፈውሱም ይመጣል፣ ታምራቱም ይሰበካል። ሃሌሉያ! ሌላው ከዛ በኋላ ይመጣል። መጀመሪያ ግን ይሄ የአንድ አምላክ ጉዳይ፣ ሌላው ይሄ ማንቀጥቀጡም የምን ጉዳይ ሰምታችሁታል። እሱ ላይ አላተኩሩም። ግን የጥበቃ ስራ ነው። ነገር ነው የጥበቃ ስራ። ማንን ነው የምጠብቀው መሰል? ራሳችሁ ልጆች ሆይ ራሳችሁ ከጣዖታት ጠብቁ። አንድ ነው ምናምን እያልክ ስትሄድ ዝም ብለህ የሆነ ዶክትሪን ምናምን ያወራ ቤተክርስቲያን ዶክትሪን ነው ይላሉ። ኧረ እባክህ የጥበቃ ስራ ነው። ይሁን በሙሉ ከአንድ በላይ የሆነ ወሬ የሚያወራ ሁሉ እኮ የጥበቃ ስራ መሆኑን ቢያውቅ ኖሮ መጀመሪያ ራሱ ነበር የሚቀርበው። ከጥበቃ ውጭ መሆን ማለት ነው። ጣዖት ማለት ከአንድ በላይ ማምለክ ማለት ነው። ከአንድ በላይ አካል፣ ከአንድ በላይ ፐርሰን ስታመልክ ጣዖት ነው።